ሰላም ሰላም፣ ውድና የተከበራችሁ እንደምን አላችሁ? ማሮች፣ ቅመሞች፣ የነብሯ እህቶች ማለት ነው። እንዴት ናችሁ? አላችሁ? በያላችሁበት ፈጣሪ ይጠብቃችሁ፣ ጌታ ይጠብቃችሁ በያላችሁበት ማለት ነው። ፐፐፐ የድሮ ነብሯ መታለች ማለት ነው። የእውነት እንዴት ደስ አለኝ! እኔ እንዴት ደስ አለኝ! ካች ነው ያለችው ማለት ነው። የታባት እኔ እንደዛ ነው የፈለግኩት ማለት ነው። ምክንያቱም ማንም ባንቺ ላይ መጥቶ መፈንጨት የለበትም ማለት ነው። ማንም ባንቺ ላይ መጥቶ ሙድ መያዝ የለበትም ማለት ነው። ማንም ማን ስለሆነ ነው አንቺን የሚናገረው ማለት ነው። የእውነት ልክን እንደዚህ እንትን ማድረግ ነው እንጂ ያለብሽ የኔ ቆንጆ የኔ ሸበላ የልዑል እናት ማለት ነው። ኩሩ ሴት ናት ደግሞ ማለት ነው። የማትሸማቀቅ የማትዋሽ ጀግና የሆነች ነብሯ ማለት ነው። እንኪታርጊው እንደዛ ማለት ነው። የኔ አምባሳ የኔ አምባሳ የኔ አምባሳ ሩታዬ የእውነት አንበሳ ናት ማለት ነው። ሁሌን ነው አንበሳ የምንልሽ። እና እንግዲህ ፍቅርም ዛሬ ስነ ስርዓት ትይዣለሽ ብዬ ተስፋ አረጋለሁ። ይሄን ፈልገሽ ነው አንቺም የመጠሽው ሶስተኛ ነው ሁለተኛ ውሽማ ለመሆን የመጠሽው ማለት ነው። ይሄን ፈልገሽ ነው ሙጥማጤ አንቺ ይዘሽ ይጂ። ይሄኛው በቃ እነዚህ ባትለቂ ደስ ይለኛል ነበረ፣ ግን ይሁን እሺ ይሁን። እና ሩታዬ እንኳን በዳና መጣሽ። እኔ ሁሉም አንቺን ማየት ይፈልጋለሁ እና ሁሉም አንቺን ማየት ይፈልጋል። ቀን በቀን ብትመጪ ደግሞ በአንቺ ቤትም ብትመጪ ደስ ይለናል።